ዛሬ የገጠመኝን ጉድ ልንገራችሁ ላይ ሁላችሁም በየተራ ሊገጥማችሁ ስለሚችል እና ማጠብቁት አይነት ስልት ስለሆነ የሆነ ሰውዬ አስፋልት አሻግሪኝ ይሉኛል። ትልቅ ሰው ናቸው። መብራት አስፋልት ስንወጣ አንድ የመንግስት ተማሪዎች ደግሞ አሉ እኛ ጋር መጥተው መልክ እያዩ ብቻ በቃ ያምጫብጨዋል ጋር ያረውና ከዛ ላ እንዳጋጣሚ በቃ የኔ መልክ የዋ መሰላችሁ ባለስ ኮንዶማል መሰለሽ ተሳተኝ መጀመሪያ ሰላም ታይቀርም ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ተስማማሽ ወይ አመልሽ ክፉ ነው ምኑ በትሽ ቢያምር ሳናግርሽ ብትዘጊ ቅር አይለኝም ቅር አይለኝም ቅር ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። እንዴት የሚጣፍጥ ቀይ ወጥ ነው በእናትሽ! ይጣፍጣል በጣም በቅቤ እኮ ስላቀባላሁት ነው። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። አሁን ይሄ ሰውዬ የቤት ሰራተኛ ሳይሆን ስራ እኮ ነው የሚያስፈልገው። እንዴ ቦማርሌ ሰላም ነው? ደላላው ልኮይ ነው። ምን ትችያለሽ? ጾም ነው ፍስክ። የጾም ምን ትችያለሽ? ሰላጣ በጮማ ህንጻ ተፈርሾ ስቶቭ አሰማኝ። እንደምን ዋልሽ አስካለ? መቼ እትዬ ተሾመ ምን ሆኛለሁ? ምን ማለት ነው? ለምን ማለት እኮ ነው። ነጋግራችሁ ለወጥቄ ነው ሙልጭ ማረጋችሁ። በስመ አብ! በዚህ ሰዓት ምንድነው በር የሚደበደበው? አቤት ምንድነው? ለ7 ዓመት ኢንጂነሪንግ ከተማርኩ በኋላ 3 ዓመት ወጥቼ ስራ ፈልኩ። ስራ የለም፣ ጠብ ያለ ነገር የለም። ከዛ በኋላ አካባቢ በሚገኝ ሆስፒታል ይኩራ ጤና ጣቢያ እቺ ትንሽ ብራዘር በኢንጂነሪንግ ተማርኩ አልከኝ እኮ አሁን ጤና ነው ዋናው መማር እኮ ነው አባቴ። ከዛ ማህበረሰቡ የህዝቡ መብዛት አይደለ ስራ ያጠፋው። ማህበረሰቡ ትንሽ መከላከያ እንዲጠቀም ምናምን ወጣቱ መከላከያ አይፈልግም፣ ባባዶ ነው የሚለው። በቃ ለዛ ነው ህዝቡ ምን እንደምታውቅ አይደለም። እርዳታ ነው አይደለ? የለንም እኛ ምንድነው? እሺ አነስተኛ ሙከኩ አበረ ነገር የለም። ከዛ የራሴን ቢዝነስ ክሬት አድርጌ ምናምን ለማለት እንግዲህ ለሀገር አሁን ለሚያስፈልገን ምንድነው? ጽዳታችንን መጠበቅ። ኮሌታ ላይ ተሰግስጎ ኮሌታ ላጠቆረ እድፍ ቅንቅን በልጧል አርኩ ጽድት አንዴ ነካው ጽድት ነው የሚያደርገው። አይ ጎበዝ አሪፍ ነው። ግን አሁን ነው ባለቤቴ 3 አይነት ጀሪካን የዚህ አይነት 3 አይነት ላርጉ ይዛ ይገባልና ቴንኪዩ አልፈልግም። ምንድነው? እሺ ልብስ ብቻ እንደሚታጠብ እና ታዲያ ምንድነው? ኢትዮጵያውያን እኛ እንደ ሀገር ከሌሎቹ ዓለም ከተቀረው ዓለም ለየት የሚያደርገን ምንድነው? ገንብት ንገረኛ። የሽንት ቤታችን ቅርናት ገማት ጥንባት ነው። ሽንት ቤት ዳር ላይ ተለጥፎ አልወርድም ላለ ለደረቀ ሰገራ በልጧ የሽንት ቤት ማዝጃ። ብራዘር ቴንኪው አንፈልግማ። ምንድነው? አንተም ወጣት ነህ አትረዳም ነው? ተምሮ ስራ ያጣ ሰው ለሰርቤ ነው እንደመጣው ምንድነው? መስርብሽ አልፈልግም። ሽንት ቤታችሁ አይሸትም ነው? ምን ኢትዮጵያ አይደለ እንጀራ ለምትበላው ማለት ሰክሰ ወጣት አይደለ ያልተባበረ ምንድነው? ችግር አለ። ለሸጥ አይደለም የመጣሁት ግቢ ላጣና ገባ አታበረታታ ገባ ባለስ ኮንዶማል መሰለሽ ተሳተኝ መጀመሪያ ሰላም ታይቀርም እሱ የቴዳናት ይስኩቻሽ ሰማይ ልጅ ያድር ጊዜ እንድናሳልፍ ነበር ማለት ዳግም በለቆች ጋር ጥሩ ጊዜ አብረን ማሳለፍ እንችል ሰራው አላልኩሽ ባልን በደንብ ነው የማምነው። ባለስ ኮንዶማል በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት። አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣን። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሽንቼ ሲመለስ
ሸንሼ ተመልሼ ምናምን በቃ እዛ እንትን አለች ደግሞ ወንበር አለች ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞች ጋር ተመልሰህ ከጓደኞች ጋር እሺ። ባለቤቱ እየበረረ መጣ ማለት ነው። እሺ እንዴ አልነገኝ ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ ማለት ነው። የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥፏል እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሄን እንደዚህ እየጎተተ ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ነው ምናምን ሳይ የተቆለለ አር ማለት ነው። ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎለታል የሆነ ሰው ኦኬ በቃ ያዘኝ ምክንያቱም አንገባኝ ማለት ነው። እንዳዘኝ አይ በቃ ተመሳስለበት ነው በእንትን የለም በዚህ መጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል ይሄ አይደለም ይቅርታ ነው የሚለቀኝ ያንተ ነው አለ የኔ አይደለም አልኩ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫሁ መጣ ነው ማለት ነው እያየሁት እየጤሰ እና ያንተ ነው ምናምን ትኩስ አረብናት አይደለም። ከዛ በቃ እንትን ይሄ ብሶቴ ጀመረ ማለት ማንንም ለመጠየቅ ትችላለህ ሀብታሙ አደራ ጉድጓድ ከላይ ያራ እምቢው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉድ ይፈላል ደነገጠች ቤቢ አስተካክል ነው ይሄንን ምን መለሳቀቶ ባለፈው ጥፋት ደግሞ አረሳሁት ኮነጥ እኔ መቆንጠጥ ፈራለሁ እምቢው ነው መቆንጠጥ አልፈልግም እምቢው ነው መቆንጠጥ አልፈልግም ታይም ይባል ነገር እኮ አለ ጊዜ አጣጣሽ ያናድዳል። ስሙ ሰዎች አረ ከተቀጣው ቆይቻለሁ። ምንድነው እሱ እንዴ ትራፊኮች ለምንድነው ማቀጡኝ? ቀጡኝ ቆንጆ ጋዴም እሺ በምታምኑት አምላክ ይያችኋለሁ። ይሄን ቪዲዮ እንዳታሳልፉት አደራ። ቻፖኒ ሹሁ እረ ጣቂ ስልኳን ተቀብዬ መጣሁ። እሺ አንተ ስልክ ልትቀበል ሃይ ስኩል እንኳን ትሩዜር ዴር ስትጮት ከከራሽ ጋር ወደ ቤት ሄድ ብላ ዲር ያደረገችልህ ይሄ ታሪክ ማለት ነው። አብረው ነው የምትቀበለው። ከዚህ በኋላ ሰው ቢሰማው ገላል ሰማኛ እናስ ሳምከው አንተ ቅልታ ትምህርት ምን ያደርግልናል? ጋራጅ ገብተን እንማር እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? አረ ነግረኝ ነበር። ቸርሱ እኮ ነው እንቀመጥ የሚል ተራሱ አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽሏለሁ ቃል ገባላለሁ። የኔ ጠንበለል አኮራኝ። አመሰግናለሁ ሸርዬ። አይ የኔ ደደብስ እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። የው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። የምናም ታምስ ና እያልኩ ና እያልኩ ነው አንተ አመዳም ልጅ። በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው። ተው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠና አጸፋይ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ። በጉን ያረድነው እኛ ነን። ቹቹላው ያስፈልገናል። ስጠን። ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ በሙሉ ስሙ እንድጠራው አታስገድደኝ።
ስለምን ቹቹላ ነው የምታወራው? ምንድነው የምትለው? የበጉን ቆለጥ ስጠኝ እንዴ? በግ ቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣም ነበር። ትሽ ያዝገኛል። በእናታችሁ ቦስ፣ ውሻው ቀድሞናል። ውሻው ወሰደው። የታይ ሰፈሩ ከሆነ ቶሎ ያላምጠውም፣ ከፈጠነ እንደርስበታለን። ይደረስበታል። እንዴት ይሄድበት። ዛሬ የገጠመኝን ጉድ ልንገራችሁ። ላይ ሁላችሁም በየተራ ሊገጥማችሁ ስለሚችል እና የማትጠብቁት አይነት ስልት ስለሆነ የሆነ ሰውዬ አስፓልት አሻግሪኝ ይሉኛል። ትልቅ ሰው ናቸው፣ መብራት አስፓልት ለመሻገር ማለት ነው። ከዛ እኔ ደግሞ እሺ ብዬ ሰውዬውን ልጃቸው እጄን በደንብ ያዥኝ አይኔ ስለማይታየኝ ምናምን ይላሉ ማለት ነው። ከዛ እሺ ብዬ እጃቸው እንጂ እያሻገርኳቸው ነው። ከዛ ሁለት ጎረምሶች ከኋላ በጣም ደግነሽ፣ በዚህ ጊዜ እኮ ሰው አይተማመንም ምናምን ይሉኛል ማለት ነው። እና ምንድነው ቢግዲል ትልቅ ሰው ይዞ ማሻገር እኮ ጥሩ አያስብልም ምናምን ይሉ። ከዛ ግን ኮንፈርት የሚነሳችሁ ነገር የለም። እንደዛ ኮንፈርት ነሳኝ ማለት ነው። ልክ አሻግሬያቸው ስጨርስ ሰውዬው ምናምን አሉና እንዴ ብሬ 5000 ብር ይዤ ነበረ ልጄ መልሽልኝ እባክሽ፣ ምንም አያረግልሽም የኔ ንብረት ማለት ደነገጥኩ። ላይ እጃቸውን ይዤ ያሻገርኳቸው። ከዛ ልጆቹ መጥተው እንዴ ምን ይሰራልሻል እኛ ጥሩ ሰው መስለሽ ምናምን ብለው አወጫበሩኝ ማለት ነው። ከዛ ግን ታክሲ ውስጥ የሆነች ልጅ እንደዛ አይነት ስቶሪ ስታወራ ሰምቻት ነበርና ኦኬ ምናምን ብዬ እንትን አልኩ። ከዛ እንፈትሽሽ አሉ ማለት ነው። ቦርሳሽን ስጭነና እንፈትሽሽ እስከ ስልክሽም ጀርባ አድርገሽ እኮ ኢማጂን 5000 ብር ነው ያህል ነገር እንዴ ነው ከስልክ ጀርባ የሚሆነው። ከዛ አይ አትፈትሹኝም አልኳቸው። ከዛ ልጆቹ ለምን ትልቅ ሰው ገንዘብ ወስደሽ ምናምን ነገር ይላል ማለት ነው። ኦኬ በቃ እንደሰረቃችሁ ካሰባችሁ ፖሊስ ጣቢያ እንሂድ ወይ ፖሊስ እንጥራ፣ ደንቦች አይጠፉም እዚህ አካባቢ። ሌሎችም ሰዎች ተሰበሰቡ፣ ደንቦች አይጠፉም፣ ስለዚህ ደንቦቹን እንጥራ። ለምን ልጄ እኔ ማንም ሰው እንዲጎዳሽ አልፈልግም፣ ብሬን ብቻ እንድትመልሽልኝ ነው የምፈልገው ሰውየው ማለት ነው። ከዛ አይ አልፈተሽም ፖሊስ ይምጣ ብዬ እኔ መጮህ ጀመርኩ። በቃ ፖሊስ ይጠራ ምናምን ስል ከየት እንደተሰወሩ አላውቅም፣ ተሰወሩ። ግን ታክሲ ውስጥ የሆነ ጊዜ የሆነች ልጅ እንደዛ ስትል ስለሰማኋት ነው እኔ እሷ ፈተሹኝና ልክ ስነቃ ይዘውብኝ ሄደዋል ስላለች እሱን ስቶሪ ያስታውሻኝ ነው። ሰው አሁን ትልቅ ሰው ነው ብላችሁ የሆነ ሸምግሏል እኮ ምናምን ብላችሁ አሳዝኗችሁ ማሻገሩን አሻግሯችሁ። ከዛ በኋላ ግን እንፈትሽ ቢሏችሁ እንዳትፈተሹ፣ ካልሆነ ራቁታችሁ ነው የሚያስቀሯችሁ። ዘመኑ ከፍቷል። ፊልሙን እንዳላይ እየረበሻችሁኝ ነው። እኛም ምን አሰማ ዝም ብላ አታይ። እየረበሻችሁኝ ነው። እሷን የነካ መስሎ እኮ የኔን ትከሻ ነው እያከክ ያለው። ያንተን ነው እንዴ? እኔ እኮ ምን ሆኖ ነው የሻከረብኝ እላለሁ። ይቅርታ በቃ አንረብሽ። ፊልሙን ለማየት ነው ለመስማት የመጣችሁት? ለመስማት። እኔ ደግሞ ለማየት ነው የመጣሁት። እባካችሁ ልይበት። ጥበቃ። አቤት። የሚያረጉትን ተመልከት። ፊልም እንዳላይ እየረበሹኝ ነው። ስነ ስርዓት ያዝ። እውነቱን ነው፣ ስነ ስርዓት ያዙ። አንተን ነው ብቸኛ ነህና ሰው ሲፋቀር ማየት አልፈልግም ማለት ራስ ወዳድነት ነው። ይፋቀሩ። ይሄ ግን ፊልም ቤት ነው። ፊልም የለይበት። ለአንድ ፊልም በቆረጥከው ትኬት 2 ፊልም እያየ ነው። አክሽንና ሮማንስ። አርፈ ፊልም ነኝ። ተረጋጋሽ። ቆፍጠን በል ዶክተር። ጥሩ ዜና አሰማነስ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ልጅ አባት ሆነሃል። ስማ ልጅቷ እንቁላል እንኳን ያዋጣች አይመስልም። ሙሉ ለሙሉ አንተን ነው እንዴ? ስለምን የምታወራው ዶክተር? ምን አባትየው እኮ እሱ ነው። ምን የምታወራው? ምንድነው የሚያወራው ይሄ ዶክተር? ማለት አባትየው እሱ ነው። አባትየው እሱ ነው እኮ ዶክተር። ምን ሆናል? በጣም ይቅርታ። ምን ሆናል ዶክተር? ስለምን የምታወራው? በሕክምና ብዙ ጊዜ ቁም ነገር ነው። እኛ ጋር ሲሪየስ ነው፣ ቀልድ የለም። እንዲህ አልፎ አልፎ ግን ኮሜዲያኖች ስትመጡ ታዝናኑላላችሁ። ስለምን ቀልድ ነው የምታወራው? ማለት ስለምን ቀልድ ነው ማለት? አባትየው እሱ እኮ ነው እኮ እያልኩ ያለሁት እኮ። አልሰማም። ገብተህ ቼክ ማድረግ ትችላለህ። እርግጠኛ ነህ አባትየው እሱ ነው? አባትየው እሱ ነው። ስለምን የምታወራው ዶክተር? እንዴ ሳታማኝ በላሽ አይደል? ጓደኛሽን ኧረ በእናትህ ከጓደኛ ባለቤት ጋር አናናና የት አለ ዶክተር? የት አለ? ምንድን ነው? ተበላሽ ዶክተር። እሱ መሀን ነው። ሞለዳሽን ማስወግዬ ማስወለድኩለት። ና ልጅ ልውሰድ ና። Something told me it was over። ለዘፈን አይደለም ረጋይ እንዴ? ማስታወቂያ ሌላ ታሪክ ላይ ደርሶ የለ it's over። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ፣ ጉንፋን ይዞኛል። ከምንም ጋር ያልተቀላቀለ ጽድቅ ያለ የጥንቸል ሽንት፣ ምንም አይነት ባዕድ ነገር ያልገባበት የጥንቸል ሽንት የምትፈልጉ ቤተሰቦች አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር፣ በ1 ሊትር፣ በ5 ሊትር ስለሚገኝ ቤተሰቦች
እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ እናመጣለን። እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት ነው። የቢምቢ አር ካለህ ደውልልኝ። አልቦቦ አየፋ ቢምቢ የዳክዬ ፈስ ይኖር ይሆናል ወንድም። ወላካሎ የአይጥ እንባ ፈልጋለሁ ደግሞ የሳቋን ነው እንዳታስለቅስ። አሬ መጃጅ ደግሞ ምንም ያልገባበት ጽድት ያለ ምናምን ይላል። ሽንት ከመቼ ጀምሮ ነው ጽድት ብሎ? የድመት የድመት አክል ኤክሲን ለማስቀዘን ታዝዥ ነው። የቁንጫ ፎሮፎር ካለ እባክህ ኧረ ኮሜንት አያልቅም ጋይስ። የሀገር እኮ ነው የምር ገብታችሁ ይልት በጣም ነው የምትነፍሩ። ስንወጣ አንድ የመንግስት ተማሪዎች ደግሞ አሉ እኛ ጋር መጥተው መልክ እያዩ ብቻ በቃ ያንበጫብጨዋል ጋር ያረጉና ከዛ ላ እንዳጋጣሚ በቃ የኔ መልክ የዋ መሰላቸው ፊት ያሉ በጣም ከዛ ላ ዝም ብለው ለአራት ነን ከብ ነገር አድርገውኝና ገፋ እያደረጉኝ እዛ ጋር ወደ ቺፕስ ቤቱ ጋር ነገር ስድብ መጀመሪያ ስድብ ሰደበኝ። የእናት ስድብ ሰደበኝ ምናምን ነገር አንዱ በእግሬ መታኝ። ልብሽ የሚታይበት አንዴ እግሬ መታኝ። ጓ ምንድን ነው መሰል እጄ ላይ ብራስሌት ነበር ግን ብር ነች። ከዛ ላይ እሱን አምጡ አለኝ። ኧረ እንዴት ነው የምሰጠው? ከዛ ላይ አምጣውና ብለው ጓ ሲሉኝ ፈራውና እንደዚህ እየፈታሁት የድራማ እንትኔ ኦን ሆነች። በጣም ነው ትሪክ የምሰራው። ኦን ሆነች እየፈታው እንባዬ እየወረደ ነው። ሰጠሁት ነው ደነገጡ። ሳለክ ነው የእናቴ ነው ካረፈች ይሁን ብሎ ስትሰድበኝ ራሱ ብዬ ከዛ ሰጠኝ። እሺ በቃ ይዤ ይያል አመሰግናለሁ። እኔ እኮ እነዚህ ብር አራቱን መጣው ይመስለኛል እኮ የድራማ በጭራሽ እኔ በጉልበት ራሱ ካልቻልኩ እኔ የሆነ ነገር አድርግ ይቀበላለሁ እንጂ። እሺ ልኬት እንወስዳለን። ኦኬ ልኬት ትከሻ 57 ያዢ፣ ወገብ 54 ያዢ ወገብ። ምንድን ነው እዚህ ጋር ምንድን ነው እንዴ? ጎን 67 ያዢ ጎን። ምን አገባሽ እንጂ ዝም አትይም እንዴ? እኔ አንዴ ስራውን ማቀው ለሰራተኛ ፊት መስጠት ጥሩ አይደለም። እጅሽን ቀናል። ቁመት 66 ምንድን ነው ቁመት ደረስ ነው ያልከኝ? እዚህ ጋር ምንድን ነው የምትሰራው እንዴ? ልመላለስ እና አይደል ስራዬን ማቀው። ኮፍያ እኮ ይመስላልኛል እኮ እና ኮፍያ ሲሆን በልኬት አይደል የሚሰራው? ኮፍያ ሲሆን ልኛል እንደ ኮፍያ ሲጀምር ደረስ ምናምን ደረስ መደረግ ምን ይሰራል? ልኬት ያስፈልጋል። ልኬት ለሁሉ ነገር ልኬት ያስፈልጋል። አይደል? ኮፍያ ትጋዳለህ ተጋር ምለከው ማን ያውቃል? እንዴ የሚገባው ኮፍያ በሰውነትሽ ልክ እንደሆነ ማን ያውቃል? በይ ስራውን አላውቅም አትልም። እኔ ካላወቅህ ምን አባል አጭበርባሪ ነሽ። ወገብ አስጨርሽኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።